ሰራለች ብላችሁ እንደምታስቡ እርግጠኛ ነኝ። ቤት ውስጥ የስትሮበሪ ማርማራታ እንዴት እንደሚሰራ ባለፈው ቪዲዮ አሳይቻችኋለሁ። ዛሬ ደግሞ የምንሰራው በፕሪም ነው። ብዙ ጊዜ ነግራችኋለሁ እኔ ከውጭ ማርማራታ እንደማልገዛ 10 ኪሎ ፕሪም ነው የገዛሁት። ለአንድ አመት ነው የምጠቀምበት። ንጽህናውን የጠበቀ ምንም አይነት ኬሚካል ያልገባውና ትንሽ ብር ፕሪም ወቅቱ ስለሆነ በሱ ነው የምንሰራው። ደበርጃን ፍሬ ስለሌላቸውና ፍሬሽ ስለሆኑ በጣም አሪፍ ነው። ደበርጃኑ ደግሞ 6 ኪሎ የገዛነውን ፕሪም ለማጠብ ብዙ ቆሻሻ ስለሚነካው ፕሪሙ ትንሽ ጨው፣ የአትክልት ማጠቢያ ካላችሁ እሱን መጠቀም። ከዛ ውሃ ሲያልን እንዳይፈርጥ እጃችን ያገላበጥን ደጋግመን ለ4 ለ5 ጊዜ ማጠብ። እንደዚህ እስከሚበስል ድረስ መጠበቅ አለባችሁ። ሌላ በንጹህ ውሃ እንደግመዋለን። ወንፊት ላይ ትንሽ ጨው የደጋገምን በንጹህ ውሃ ማጠብ አለብን። ደበርጃን ባነሰ ቁጥር ማርማራታ ለመስራት ምቹ ነው የሚሆነው። ይሄ በጣም ትልቅ ነው፣ ይሄ መካከለኛ፣ ይሄ ትንሽ። እንደዚህ አነስ ያሉትን ብታገኙ ደግሞ የበለጠ አሪፍ ነው። ለ10 ኪሎ ፕሪም 4 ኪሎ ስኳር ብያለሁ፣ ግን መጀመሪያ 3 ኪሎ ነው ማድረግለት። እዚህ 3 ኪሎ እንደዚህ ታንኳር ስኳር ብትጠቀሙ አሪፍ ነው ስለሚያሰማ። የፕሪሙን ፍሪ አላወጣው። እዚሁ ላይ ብስሚላ የሚጠጣ ውሃ ነው ከቧንቧ አይደለም። ማርማራታ ሲሰሩ ግዴታ ንጹህ ውሃ መሆን አለበት። 3 ሊትር ነው ማረግበት። 2 3 ፍጥነት እንዲመቸኝ ጋዝ ነው የምጠቀመው። እንጥዳለን። ከጠብን በኋላ ከላይ ያለችውና እዚህ ጋር ያለችውን እንቆርጠዋለን። እንደዚህ አድርጌ ነው የቆረጥኩት። ማሳነስ ከፈለጋችሁ እየቆራረጣችሁ ማሳነስ ትችላላችሁ። ብዙ ፍሬ የለውም። ሁሉም ደበርጃን እንደዚህ አድርገን ቆራርጠን ለ6 ኪሎ ደበርጃን 2 3 እስከሚተከተክ ጠብቀን ትንሽ ውሃው ሲቀንስ ነው ስኳሩ የምንጨምረው። ቆንጆ ቡና ፍልተን እንጠጣለን። እንቀን እንበለው ሁሉ በሰል ጥግ ላይ አረፋ ሲኖረው ማንሳት አለብን። ይሄ ስራ አድካሚ ቢሆንም ለአንድ አመት ስለሆነ አንዴ ሰርታችሁ ነው የምታስቀምጡት። ብራችሁን ሴቭ የምታደርጉት አይናችሁም እያየ ስለሆነ የምትሰሩት። ንጽህናውን የጠበቀና ጥራት ያለው የመዘነውን 3 ኪሎ ስኳር እንጨምራለን። ስኳር ከጨመርን በኋላ ማማሰል አለብን ከሚሟሟ ድረስ። ፍሬው እየለየ እየወጣ ነው። መጨረሻ ላይ ፍሬውን መልቀም እንችላለን። መጀመሪያ ላይ ፍሬውን ማውጣት ትችላላችሁ። እኔ በዚህ መንገዱ ነው የምሰራው። ስኳሩ እንደዚህ ሲሟሟ እንዲን ተከተክ እንተዋዋለን። ለደበርጃ 2 ኪሎ ስኳር እንጨምራለን። ሬዲ ሆኖ የሚሸጡት ማርማራታዎች በስኳር ነው የሚሰሩ ማስለዋለን። ስለላ ፕሪም በባህሪ ቆምጠጥ ስለሚል ስኳር ይፈልጋል። 3 ኪሎ ጨምረንበታል። ሌላ 1 ኪሎ ያስፈልገዋል። 10 ኪሎ መሆኑን እንዳትረሱ። ስኳር አበዛሽ እንዳትሉኝ። ማስለዋለን እንዳይዝ ተከተከ ሲመጣ ወፈረ ይመጣል። ሎሚ ፓውደር ወይም የሎሚ ጭማቂ በትንሿ ማንኪያ 2 የሚያህል ማስለዋለን። በደንብ ውሃው መምጠጥ አለበት ያይዝብን። ከስር ማማሰል። ደበርጃኑ ቆም መጥቶ ቆንጆ ሆኖ ደርሷል። ትሪዎቹን በፈላ ውሃ በደንብ አድርጌ አጥቤ አደርቀዋለሁ። ምንም አይነት ውሃ መኖር የለበትም። ትሪው መድረቅ አለበት። ሁሉንም እያከፋፈልኩኝ በትሪዎች እንደዚህ ደረደርኩት። ረጅም ጊዜ ስለሆነ መሰጣት አለበት። ብረት ድስቱም ትንሽ ነው የያዘው። እንደዚህ ፀሐይ ላይ ለ1 ቀን ከፈለጋችሁ ለ2 ቀንም ማስጣት ትችላላችሁ። ቪዲዮ ቢረዝምም ትክክለኛ ፕሮሰሱ ይሄን ያህል ደንብ ፀሐይ መጥቶታል። ስታቆዩት እንዳይሻግት እንዳይበላሽ ነው። በደንብ ታጥቦ በፈላ ውሃ ተለቅልቆ ደርቋል። ምንም አይነት ውሃ መኖር የለበትም። ምን ፈልገው ቃሪ መገልበጥ እንችላለን። ጠርሙስም ፕላስቲክ መሆን ይችላል። ፍሪጅ ውስጥም ከፍሪጅ ውጪም ማስቀመጥ ትችላላችሁ። አንድ አመት ያህል እርፍ ብዬ ከውጪ ሳልገዛ እንደዚህ በቀላል መንገድ እኔ ባሳያችሁ መሰረት ስሩ። ቪዲዮ እንደረዘመ አውቃለሁኝ፣ ግን እያንዳንዱን ስቴፕ ላሳያችሁ ብዬ ነው። ስትጠቀሙ በደረቅ ማንኪያ ነው መሆን ያለበት። የተጠቀማችሁትን ማንኪያ ደግሞ እዚህ ውስጥ መልሳችሁ መጨመር የለባችሁም፣ ያበላሸዋል። እዚሁ ላይ ፍሬውን መልቀም ትችላላችሁ። ቢስሚላህ። በዚህ መልኩ እንደዚህ አይነት ቆንጆ ማርማራታ ማዘጋጀት ትችላላችሁ። ከሁሉም ማርማራቶች የምወደው የደበርጃን ማርማራታ ነው። በዚህ መልኩ ቤታችሁ ውስጥ በቀላሉ ማርማራታ መስራት ትችላላችሁ። ጊዜያችሁን ጉልበታችሁና ብራችሁን ነው የምትቆጥቡት። 2700 ብር ፈጅቶብኛል። ይሄ ማለት እንግዲህ 1 አመት ሙሉ ቁጭ ብዬ የምበላው ማርማራታ ነው። ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። በጣም ነው የምወዳችሁ ባይ